ሰላም ጤና ይስጥልን ውድ ሀገር ልጆች እንኳን ደህና መጣችሁ። ልዑል እግዚአብሔር የተመሰገነ ይሁን እኔ ደህና ነኝ። ዛሬ የኔሽናል አይዲ ወይም ደግሞ ፋይዳ ላይ አይዲ ሲሰጣችሁ የስማችሁ ስህተት ሊሆን ይችላል፣ የልደት ቀን ሊሆን ይችላል፣ ሌሎች መረጃዎች ከተሳሳቱ እንዴት ማስተካከል እንደምትችሉ የሚለውን እንወያያለን ማለት ነው። ከዛ በፊት ግን ለዚህ አስተማሪና ቁም ነገር አዘል የዩቲዩብ ቻናል ቤተሰብ ካልሆናችሁ ሰብስክራይብ ታደርጉ ዘንድ በአክብሮት እጠይቃለሁ። ይህ ቪዲዮ ሌሎቹ ደርስ ዘንድ ላይክ በማድረግ ጀምሩት። አሁን ወደ ቪዲዮ እንሂድ። ክሮም ላይ ትከፍቱና id.at/update በዚህ መልኩ ሰርች ታደርጉታላችሁ ማለት ነው። አሁን ቀጥታ ከፍቶልናል። ከመክፈቱ በፊት ግን እኔ ጋር አሁን በቅርብ ሰዓት ሎጊን ስላደረግኩ ነው ቀጥታ የከፈተልኝ። መጀመሪያ ጊዜ ስትገቡ ግን የፋይዳ ልዩ ቁጥራችሁ ወይም ደግሞ FIN የሚባለውን አስገቡ ይላችኋል። ካስገባችሁ በኋላ ኮድ 6 ዲጂት ኮድ ወይም ደግሞ ኦቲፒ ነምበር ይልኩላችኋል በስልካችሁ ማለት ነው። እሱን ሳብሚት ካደረጋችሁ በኋላ ልክ እንደገባችሁ የምታገኙት ፊቸሮች እነዚህ ናቸው። አንደኛ አፕዴት ዲሞግራፊክ ዳታ ወይም ደግሞ የእናንተን ኢንፎርሜሽን አፕዴት ማድረግ የምትፈልጉ ከሆነ እዚህ ጋር ነው። ኮሬክት የሆነውን ማየት የምትፈልጉ ከሆነ እዚህ ጋር ነው። ወይም ደግሞ አፕዴት ብላችሁ ምን ያህል አዩል ወይስ አላዩል የሚለውን ስታተሱን ትራክ ለማድረግ በዚሁ ማየት ትችላላችሁ። እኔ ከአንድ ቀን በፊት የልደት ቀን ተሳስቶ ነበር የተሞላብኝ። እሱን እንዴት እንዳስተካከልኩ ላሳያችኋለሁ ማለት ነው። በአንድ ቀን ውስጥ ነው ኦልሬዲ እንትን ያደረጉት። ፕሪንት ለማድረግ ደግሞ መጨረሻ ላይ እዚህ ጋር ፕሪንት ማድረግ ትችላላችሁ ማለት ነው። ይሄኛው ደግሞ ቨርቹዋል አይዲ የሚላል ይሄኛው ገና ፕሮሰስ ላይ ነው። ካሚንግ ሱን የሚላል አልተጀመረም ማለት ነው። አፕዴት ለማድረግ እዚሁ ጋር አፕዴት ዲሞግራፊክ ዳታ ላይ ትሄዳላችሁ ማለት ነው። እዚህ ጋር ኢንስትራክሽኖች አሉ። በዚህ መሰረት ነው አፕዴት የምናደርገው ማለት ነው። እዚሁ ላይ ኢዲት የሚለው ክፍል ክሊክ በማድረግ እነዚህን የምንፈልገውን ኢንፎርሜሽን እና አድሬስ አፕዴት ማድረግ እንችላለን ማለት ነው። እዚህ ጋር አሁን ኢዲት የሚለውን ክሊክ ካደረግኩ በኋላ ቀኑን እዚሁ ጋር እንዲሁ ቼንጅ ማድረግ እችላለሁ። የምፈልገውን እንትን እንደዚሁ ቼንጅ ማድረግ እችላለሁ ማለት ነው። ስትጨርሱ ሴቭ ማለት የሚጠበቅባችሁ ስማችሁ ሊሆን ይችላል፣ ጀንደር ሊሆን ይችላል። እዚሁ ላይ ትሞላላችሁ ማለት ነው። ከመረጣችሁ በኋላ ዶክመንት አፕሎድ አድርጉ ይላችኋል። ለምሳሌ አሁን እዚህ ጋር የቀኑን የልደት ቀኔን አፕዴት ማድረግ ስለፈለጉ ዶክመንት ምንድን ነው መሆን ያለበት? አንደኛ የልደት ሰርተፊኬት። እዚህ ጋር አፕሎድ የምናደርገው ዶክመንት እዚህ ጋር ክሊክ ስናደርግ የምንፈልገውን ዶክመንት አፕሎድ እናደርጋለን ማለት ነው። በኢሜጅ መልኩ ታስገቡ ትችላላችሁ። እንደዛ እያደረጋችሁ አፕሎድ ካላችሁ በኋላ እናንተን ለማሳየት ብቻ ስለሆነ ይሄን ካንስል ልበለው። በዚህ መልኩ አፕሎድ ታደርጋላችሁ። ስለዚህ ምንድን ነው አፕሎድ የምታደርጉት? ብር ሰርተፊኬት ሊሆን ይችላል፣ ስማችሁን ሊያሳይ የሚችል ፓስፖርት ሊሆን ይችላል፣ ሌላም ነገር አብራችሁ አፕሎድ ታደርጉታላችሁ። ከዛ ስትጨርሱ እዚሁ ላይ ሴቭ ቼንጅ ትሉትና ወደኋላ ወጣችሁ የእናንተን ኢንፎርሜሽን እዚህ ጋር ኮሬክት ዲሞግራፊክ ዳታ ከአንድ ቀን ወይ ከሁለት ቀን በኋላ ያዩላችኋል። እኔ የልደት ቀን የተስተካከለው በአንድ ቀን ውስጥ ነው። ይህን ኮሬክት ዲሞግራፊክ ዳታ እዚህ ጋር ማየት ትችላላችሁ። ፕሪንት ለማድረግ ደግሞ እዚሁ ጋር ዳውንሎድ ፕሪንቱን ዳውንሎድ እዚሁ ጋር ማድረግ ትችላላችሁ። በቀላሉ አፕዴት ከሆነ በኋላ ለእናንተ ሰክሰስፉሊ አፕዴት ሆኗል የሚል ሜሴጅ ሊልኩላችሁ ይችላሉ፣ ወይም ደግሞ አስተካክሉ የሚል ሜሴጅም ሊልኩላችሁ ይችላሉ። ስለዚህ በዚሁ መልኩ እነዚህን አፕዴት ማድረግ እንችላለን። የምንፈልገውን ፕሪንት ማድረግ እንችላለን። ምን ላይ ነው ያለው ስታተሱ፣ አስተካክሎታል ወይስ አላስተካከሉትም የሚለውን በዚህ ማየት እንችላለን። ወይም ደግሞ በስልካችን ሜሴጅ ካስተካከሉት ወዲያውኑ ይልክልናል፣ ወይም ፌል ካደረገን ይልኩልናል ማለት ነው። ስለዚህ ለማስተካከል አፕዴት ዲሞግራፊክ ዳታ በሚለው በዚሁ መልኩ አፕዴት እናደርገዋለን ማለት ነው። የትም ሳትሄዱ በቀላሉ በዚህ መልኩ የምትፈልጉትን ኢንፎርሜሽን ስማችሁ ሊሆን ይችላል፣ ሌላም ኢንፎርሜሽን የተሳሳተባችሁን በዚሁ መልኩ ማስተካከል ትችላላችሁ ማለት ነው። ስለዚህ ለዛሬ መወያ ሀሳብ ያመጣሁት ይህን ይመስላል። እንደሚጠቅማችሁ እርግጠኛ ነኝ። ለሌሎችም ሸር አድርጉት። ሌላ ጠቃሚ ቪዲዮዎች እስከምንገናኝ ሰላም ለእናንተ ይሁን። መልካም ቀን።